ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ዛሬ ትምህርታችን ወይም በዛሬ ቪዲዮአችን ደግሞ ይዤላችሁ የመጣሁት አማርኛ በእንግሊዘኛ መለማመድ ይሆናል ማለት ነው። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን እላለሁኝ። እንግዲህ ወደ ትምህርታችን ቀጥታ ሲሄድ ምን ይላል? ሰላም ነው ይላል። ሰላም ነው ያው እኛውም ሰላም ነው ነው ለኛውም ሰላም ነው ይላል ማለት ነው። እንግዲህ ማን ማን ሆና ነው ሰላም ነው ለማለት ያው ሰ ማለት እንግዲህ ኤስ ኢ ነች። ኤስ ኢ ከዛ ላ ስንል ደግሞ ኤል ኤ ያው ሰላም አይደል የሚለው ያው ይችም ሰ ያው ከዛ ላ ከዛ ም ማለት ደግሞ ኤም ነች። ሰላም ከዛስ ከዚህኛው ማናት ነው አይደለ? ኤን ኢ ከዛ ነ ለማለት ኤን ኢ ከዛ ይቺ ው ማለት ነው ደብሊው ያው ሰላም ነው ሰላም ነው ያው ሰላም ነው ብላችሁ እንደዚህ ጽፋላችሁ ማለት ሰላም ነው። እሺ ከዛ በመቀጠል ደግሞ ይቺ ነች እንትላለች ዛሬ ውሎ እንዴት ነበር ይላል። ዛሬ ውሎ እንዴት ነበር? ዛሬ ውሎ እንዴት ነበር? ያው ዛ ማለት ያው ዜድ ኤ ነች። ሬ ለማለት ደግሞ አር ኢ ዛሬ ከዛ ቀጥሎ ምን ይላል? ይሄኛው ውሎ አይደለም ነው የሚለው። ው ማለት እንግዲህ ደብሊው ዩ ነው። ው ከዛ ሎ ስትሉ ደግሞ ኤል ኦ ውሎ ውሎ ከዛ እንዴት አይደለ? ማለት ኢ ነች። ን ማለት ደግሞ ኤን ነች። ዲ ስትሉ ደግሞ ዲኢ ነች። ት ማለት ደግሞ ቲ ነች። ያው እንዴት ከዛስ ነበር አይደለ? ነ ስትሉ ኤን ኢ፣ በ ስትሉ ደግሞ ቢኢ፣ ር ስትሉ አር። ያው ነበር። ዛሬ ውሎ እንዴት ነበር? ዛሬ ውሎ እንዴት ነበር? ያው ዛሬ ውሎ እንዴት ነበር? እሺ በመቀጠል ይቺ ነች። ከዛ ምን ይላል? ይሄ እኔ ደህና ነኝ አንቺ እንዴት ነሽ ይላል። አንቺ እንዴት ነሽ? እንግዲህ እኔ ለማለት ማለት ኢ ነች። እኔ ስትሉ ደግሞ ኤን ኢ እኔ ከዛ ደህና ስትሉ ደግሞ ዲኢ ማለት ደ ናት። ህ ማለት ደግሞ ኤች ናት። ና ስትሉ ደግሞ ኤን ኤ ያው ደህና እኔ ደህና ያው እኔ ደህና ከዚያ ነኝ አይደል የሚል ነ ለማለት ደግሞ ኤን ኢ ኒ ለማለት ጂ ኤን ነኝ ደህና ነኝ እኔ ደህና ነኝ። እሺ ነኝ። ከዛ በመቀጠል ምን ይላል? አንቺ እንዴት ነሽ? ያው አንቺ ለማለት አ ማለት ኤ ነች። ን ለማለት ደግሞ ኤን፣ ቺ ለማለት ሲኤች አይ አንቺ ከዛ ምን ይላል? ይሄ እንዴት አይደለ? ለማለት ነው ኢ ነች። ን ለማለት ደግሞ ኤን ነች። ድ ለማለት ደግሞ ዲኢ ነች። ዲኢ ከዛ እንዴት ከዛ በመቀጠል ነሽ ይላል። ነሽ ለማለት ኤን ኢ ነው። ነ ማለት ኤን ኢ፣ ኢ ማለት ደግሞ ኤስ ኤች ነች ማለት ነው። ኤስ ኤች እንዴት ነሽ? ያው እኔ ደህና ነኝ አንቺ እንዴት ነሽ? እኔ ደህና ነኝ አንቺ እንዴት ነሽ? ተመሳሳይ ማለት ሰው። ከዚህ በመቀጠል ደግሞ ምን ይላል? ምን ልትል ትችላለች? እኔ ደህና ነኝ ልትሉ ትችላላችሁ። አንቺ እንዴት ነሽ ስትባሉ እኔ ደህና ነኝ ምናምን ልትሉ ትችላላችሁ። እኔ አሁን ማሳይቻቸው እኔ ነው። እኔ ደህና ነኝ ይላል። እንግዲህ ለማለት ማናት ብያችኋለሁ? ኢ ነች። ኔ ማለት ደግሞ ኤን ኢ ነች። ኤን ኢ እኔ ከዛ ይሄኛው ደ ነው። ደህና አይደለ? ደ ማለት ዲኢ ነው። ህ ማለት ደግሞ ኤች ናት። ደህ ከዛ ና ማለት ደግሞ ኤን ኤ ደህና ከዛስ ነኝ ስትሉ ኤን ኢ ነው። ኝ ስትሉ ደግሞ ጂኤን ነው። ደህና ነኝ እኔ ደህና ነኝ። ያው እኔ ደህና ነኝ
እኔ ደህና ነኝ ብላችሁ እንደዚህ መጻፍ ትችላላችሁ ማለት ነው። በመቀጠል ምን ይላል? ስራ ጥሩ ነው ይላል። ስራ ያው ስ ማለት እንግዲህ ኤስ ነች። ስ የምታጠፉትም ኖርማል ነው። ስራ ያው ስ ማለት ኤስ ነች። ራ ማለት ደግሞ አር ኤ ስራ። ከዛ ጥሩ ነው ስል ደግሞ ጥ ስል ደግሞ ቲ አይ፣ ሩ ስል ደግሞ አር ዩ ጥሩ። ከዛ ነው አይደለ? ነው ለማለት ኤን ኢ ነው። ኤን ኢ ነ። ከዛ ው ስል ደግሞ ደብል ነው። ጥሩ ነው። ያው ስራ ጥሩ ነው። ስራ ጥሩ ነው። ያው ሁለቱም ይሄኛውም ስራ ጥሩ ነው ይላል፣ ይሄኛውም ስራ ጥሩ ነው ይላል ማለት ነው። እሺ ከዛ ምን ልትሉት ነው? ስራ ጥሩ ነው ስትባሉ ያው አሪፍ ነው፣ ከአንቺ ጋስ ካንተ ጋስ ልትሉ ትችላላችሁ ማለት ነው። እሺ ሰው ኦኬ። እሺ ከዚህ ጋር ይችም ትላለች ማለት አሪፍ ነው ከአንቺ ጋር ስለማለት ነው። ከአንቺ ቅርታ ዝጋ። እሺ እሺ ያው አ ናት እቺ። ያው አ ኤ ማለት አ ነች። ሪ ለማለት ደግሞ አር አይ፣ ፍ ለማለት ደግሞ ኤፍ አሪፍ። ከዛስ ነው አይደለ? ነ ለማለት ማን ነው ብያችኋለሁ? ኤን ኢ ነች። ው ማለት ደግሞ ማነች? ደብሊው ነች። ነው ነው። ከዛ ምን ይላች ማናት? ከ ናት። ኬ ኢ ከ። ከዛስ አ ማለት ደግሞ ማነች? አ ማለት ኤ ነች። ያው አ። ከዛ ን ለማለት ደግሞ ኤን ነች። አንቺ ለማለት ደግሞ ሲ ኤች አንቺ። ከዛ ጋስ አይደለ? ጋ ማለት ጂኤስ ማለት ደግሞ ኤስ ትሆናለች። ከአንቺ ጋስ። ያው አሪፍ ነው ከአንቺ ጋስ። አሪፍ ነው ከአንቺ ጋስ። እሺ በመቀጠል ይቺ ማነች? ኬኢ። ኬኢ ማለት ከ ነው። ከ ከዛ ምን ልትሉ ትችላላችሁ? ከእኔም ምንም አይልም ለማለት ትችላላችሁ። ከ ያው ኬኢ ስትሉ ማን ብያችኋለሁ? ኢ። ሜ ስትሉ ኤን ኢ፣ ም ስትሉ ኤም። ያው ከእኔም ከዛስ ምንም አይደለ? ም ማለት ኤም ነች። ም ማለት ደግሞ ኤን፣ ምን ከዛ ም ኤም ምንም። ከዛ አይልም አይደለ? አ ማለት ኤ ነች። አ ከዛ ይ ስትሉ ዋይ፣ ል ስትሉ ኤል፣ ም ስትሉ ኤም አይልም። ከእኔም ምንም አይልም ብላችሁ እንደዚህ መጻፍ ትችላላችሁ ማለት ነው። ከዛ በመቀጠል ምን ይላል? መልካም በርቺ ይላል። መልካም በርቺ ይላል። ስለዚህ መ ለማለት ኤም ኢ ነች። ል ለማለት ደግሞ ኤል ነች። ካ ማለት ደግሞ ኬ ኤ፣ ም ስንል ደግሞ ኤም። አንድ ላይ መልካም። ከዛ በርቺ አይደለ? በ ማለት ቢኢ ነው። ር ለማለት ደግሞ አር፣ ቺ ለማለት ሲኤች አይ በርቺ። ይኸው መልካም በርቺ፣ መልካም በርቺ ብላችሁ እንደዚህ መጻፍ ትችላላችሁ ማለት ነው። መልካም በርቺ። ከዛ በመቀጠል እሺ ቻው ስትባባሉ እሺ ቻው ለማለት ያው እንግዲህ መጀመሪያ ማለት ማናት ብያችኋለሁ? ኢ ነች። ሺ ለማለት ደግሞ ኤስ ኤች አይ፣ ኤስ አይ፣ ኤስ ኤች አይ እሺ። ከዛ ቻው ስትሉ ደግሞ ቻ ማለት ሲኤች ኤ ነው። ሲኤች ኤ። ው ስትሉ ደግሞ ደብሊው። እሺ ቻው፣ እሺ ቻው ብላችሁ እንደዚህ መጻፍ ትችላላችሁ ማለት ነው በቀላሉ። በዚህ አይነት መንገድ ተለማመዳችሁ አማርኛ በእንግሊዝኛ በቀላሉ ማንበብ መጻፍ ትችላላችሁ። እንዲሁም ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ታች ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ አናግሩን። በአጭር ጊዜ እንግሊዝኛን፣ አማርኛን እንድታነቡ እንድትጽፉ እናስችላችኋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።